ስለዚህ ቦርጭሽ እንዲቀንስልሽ ከፈለግሽ ወይም እዚህ አብዶሜን አካባቢ ያለውን ፋት እንዲቀንስላችሁ ከፈለጋችሁ ሚስጥሩ አንደኛው። ሰላም ወገኖች እንዴት አላችሁ? ዛሬ የተጠየቁት ጥያቄ ምንድን ነው? በተወሰነ ጊዜ ኤክሰርሳይዝ አደርጋለሁኝ ምግቤንም አስተካክያለሁ እና ወደ 10 ኪሎ ቀንሻለሁ ኦልሬዲ፣ ግን ቦርጬ ግን አልቀነስልኝም፣ ሆዴ ላይ ግን በፍጹም አይቀንስም አለችኝ። ይሄ የተደጋጋሚ የብዙ ሰዎች ጥያቄ ነው። ይሄ ደግሞ በተለይ ሴቶች ላይ ነው እንደዚህ አይነት ጥያቄ የሚበዛው። ምክንያቱም ሉዝ እያደረጉ እንዲየት ቦርጫቸው አይቀንስም። በሁለት አይነት ነው የምናየው። ዌት ሎስ ትኩረት መደረግ የለበትም። ዌት ሎስ ሳይሆን የወገብ ዙሪያ ሰርከምፈረንሱ መቀነሱን ነው ማየት ያለበት። ስለዚህ ኤክሰርሳይዝ ስናደርግ ወይም የዳይታችን ስናስተካክል ላይፍ ስታይላችንን ማስተካከል ስንጀምር መጀመሪያ መለካት ያለብን የወገባችንን ዙሪያ ነው። ቀበቷችን አካባቢ ማለት ነው። እምብርታችን አካባቢ ያለውን ዙሪያ ለክተን እናስቀምጣለን። ከዛ ኤክሰርሳይዝ ባደረግን ቁጥር ምግባችን ካስተካከልን ቁጥር ስንቀጥል መለካት ያለብን የወገባችንን ዙሪያ ነው። ኦኬ። ምክንያቱም ፕሮባብሊ ኤክሰርሳይዝ እያደረጋችሁ ወይት እንኳን ሉዝ ብታደረጉ ላይክ ፋቱን ሉዝ እያደረጋችሁ እንኳን ቢሆን ሜይ ቢ ኤክሰርሳይዝ የምታደረጉት ማስል ጌን የሚያስደርግ ኤክሰርሳይዝ እንደ ሬዚስታንስ ኤክሰርሳይዝ አይነት ከሆነ የዌታችሁን ሎስ ጥሩ ምልክት አይሰጣችሁም። የእናንተ የምትሰሩትን አይመሰክርላችሁም። ኦኬ። የሚመሰክርላችሁ ማን ነው መሰላችሁ? የወገባችሁ ላይ ያለው ዌስት ሰርከምፈረንስ ይባላል። የወገብ ዙሪያውን ማለት ነው። ከእምብርታችሁ በታች ምናምን አይደለም የምትለኩት። ልክ እምብርታችሁ ላይ ዙሪያውን ትለኩና ታስቀምጣላችሁ። ደን እሱን ነው የምትከታተሉት ማለት ነው። ኦኬ። የቦርጭን ወይም የሆድን አካባቢ ፋት ሉዝ ለማድረግ ሁለት ነገሮች መስራት አለባቸው እናንተን በሚያግዝ ሁኔታ። እነሱም አዘ ሆርሞን ነው የምላቸው፣ ኢንሱሊን እና ኮርቲሶል ናቸው። ኢንሱሊን በቀን ውስጥ በተደጋጋሚ የሚመረት ከሆነና ቀኑ ሙሉ ኢንሱሊን የሚኖራችሁ ከሆነ በደማችሁ ውስጥ ቦርጭን ማጥፋት አትችሉም። ኔቨር ኤንድ ኔቨር። ለምን ብትሉኝ ኢንሱሊን የግሮዝ ሆርሞን ነው ባህሪው። ስቶር ማድረግ ነው፣ ማሳደግ መጨመር ነው የሚፈልገው። ኦኬ። ምኑን ኢንሱሊን መጀመሪያ የተመረተበት ምክንያት ብዙ ግሉኮስ በሰውነታችን ውስጥ ስላለ ነው። ግሉኮስ ደግሞ ከየት መጣ? በመመገብ ነው። በተለይ የተመገባችን ደግሞ ካርቦሃይድሬት ምግቦች ከሆኑ በሰውነታችን ውስጥ ኢንሱሊን ስለሚኖር ያ ኢንሱሊን ደግሞ ምንድን ነው? ያን ኤነርጂ ወስዶ ማስቀመጥ ስቶር ማድረግ አለበት። ስቶር የሚያደርገው የት ነው? በፋት ቲሹ አካባቢ ነው። ከዛ ውስጥ ደግሞ በተለይ ቦርጭ ሆድ አካባቢ ያለ ፋት ቲሹ ኤሪያ አካባቢ ነው የሚያስቀምጠው ማለት ነው። ለምን? ግሮዝ ሆርሞን ነው፣ ስቶሪንግ ሆርሞን ነው። ስለዚህ ኢንሱሊን እስካለ ሰውነታችሁ ውስጥ ቦርጭ ማጥፋት አይታሰብም። ናምበር ዋን። ጥያቄው ማለት ያለባቸው ምንድነው እናንተ? ኢንሱሊን ሰውነቴ ውስጥ ለምን ይኖራል ሁሌ ቀን ሙሉ ነው ጥያቄው። እንግዲህ ለሱ ደግሞ ሲክሬቱ ምስጢሩ ይሄ ነው። በቃ ሌላ ምንም ምስጢር የለውም። በአመጋገብ ደረጃ ካርቦሃይድሬት እስከተመገባችሁ ድረስ ቀን ሙሉ በሰውነታችሁ ውስጥ እና በተከታታይ ብዙ ጊዜ የምትመገቡ እስከሆነ ድረስ በተመገባችሁ ቁጥር ፓንክሪያሳችሁ ኢንሱሊን ያመርታል። ስራው ነው፣ በቃ እሱ ነው። ከተመረተ ደግሞ የኢንሱሊን ከደማችሁ ውስጥ እስከሚጠፋ ድረስ ወደ 5 ሰዓት አካባቢ ይደርሳል። ኦኬ። እንደገና ከ5 ሰዓት በኋላ ደግሞ ሌላ ምግብ ትበላላችሁ። ስናክ ወይም ዋናውን ምግብ ትበላላችሁ አይደለም? ኦኬ። ደን አሁን ስትበሉ ደግሞ ሌላ ኢንሱሊን ይመረትና የኢንሱሊን አቬሬጅ እስከ 5 ሰዓት ይቆያል። ደን አናዘር ምግብ እንግዲህ በቀን 3 እንኳን ብትበሉ ማለት ነው፣ ስናክ እንትሳን እንኳን በቀን 3 ብትበሉ ቁርስ፣ ምሳና እራት 3 ጊዜ እያንዳንዱ በተበላችሁ ቁጥር ለ5 ሰዓት ተመርቶ ኢንሱሊን የሚቆይ ከሆነ በቀን ለ15 ሰዓት በሲስተማችሁ ውስጥ ኢንሱሊን አለ ማለት ነው። ለ15 ሰዓት 5 ጊዜ 3። ስለዚህ ለነዛ 15 ሰዓቶች ውስጥ ኢንሱሊን ወይም ሰውነታችሁ የሚሰራው ስራ ምንድን ነው? ያለውን ኤክስትራ ኢነርጂ ወይም ኤክሰስ ኢነርጂ ስቶር ማድረግ ስራ ላይ ነው የሚሆነው ማለት ነው። ሉዝ ማድረግ ላይ ማቃጠል ላይ አይውልም ማለት ነው። this is why number 1 የካርቦሃይድሬት መጠናችሁን በጣም ቀንሱ። number 2 የምትበሉበትን ፍሪኩዌንሲ how many times a day you eat ፍሪኩዌንሲውን ቀንሱ ነው። 3 ጊዜ ከስናክ ጋር 4 ጊዜ 5 ጊዜ 6 ጊዜ ድረስ ሁሉ መብላት ኢንሱሊን እንዲመረት መጋበዝ ማለት ነው። ስለዚህ ምናልባትም ቁርስ በልተን በምሳ ሰዓት ሳንደርስ መሃል ላይ ስናክ ካደረግን ኦልሬዲ ኢንሱሊን እየተመርቶ እያለ ሰውነታችን ውስጥ ሌላ ኢንሱሊን እንዲመረት ፓንክሪያሳችን ነገር ነው ማለት ነው።
ስለዚህ ኢቭን ዊዝን 3 hours 2 hours ማለት ነው አይደል? በመሃል ላይ ከምሳ ሰዓት ከመድረሱ በፊት ቁርስ በልተን 2 ሰዓት 3 ሰዓት ነው ያለፈው። ኢንሱሊን ኦልሬዲ ተቀምጧል። 5 ሰዓት ይወስዳል ብያቸዋለሁ። ሰው አናዘር ኢንሱሊን እንዲመረት ከፓንክሪያስ ግብዣ ያደረጋችሁ ማለት ነው። ዘን ምሳ ላይ እንደገና ይመረታል። ዘን ከምሳና በራት መካከል ደግሞ መክሰስ ነገር እንደዚሁ ከተቀመሰ ደግሞ ሌላ ኢንሱሊን ይመረታል። የኢንሱሊን መጠኑ ከፍ ዝቅ ሊል ይችላል ዲፔንዲንግ ኦን ዘ አማውንት ኦፍ ካርቦሃይድሬት ዩ ኮንሱም ሜንሊ ካርቦሃይድሬት። ሶ ዲስ ኢዝ ዋይ ላይክ በየጊዜው ኢቨን መቀማመስም ቢሆን ስናክም ቢሆን መቀማመስም ቢሆን ራሱ ከፓንክሪያሳችሁ ኢንሱሊን እንዲመረት መጋበዝ ነው። ስለዚህ ሰውነታችን ውስጥ ሲስተማችሁ ኢንሱሊን እስካለ ድረስ ቦርጬ ይቀንሳል ብለሽ እንዳታስብ። ጀስት ፋክት። ስለዚህ ቦርጭሽ እንዲቀንስልሽ ከፈለግሽ ወይም አብዶሜን አካባቢ ያለውን ፋት እንዲቀንስላችሁ ከፈለጋችሁ ሚስጢሩ አንደኛው ከሁለቱ ሚስጢሮች አንደኛው ምንድን ነው? የኢንሱሊን በሰውነታችሁ ውስጥ የመመረት እድሉን መቀነስ ነው። እሱ የሚሆነው ምንድን ነው? ነምበር 1 እንደነገራችሁ እንደገና ካርቦሃይድሬት የምትፈልጉትን ካርቦሃይድሬት መቀነስ መምረጥ። ሁለተኛ ናምበር ኦፍ ታይምስ ዩ ኢት ፍሪኩዌንሲ፣ ምን ያህል ጊዜ ነው የምንበላው በቀን ውስጥ የሚለው መቀነስ። በቀን 6 ጊዜ በልተን ተቀምጠን የምንውል ከሆነ ቦርጭ እንዴት ሊጠፋ ይችላል? በቀን 4 ጊዜ በልተን ተቀምጠን የምንውል ከሆነ ቦርጭ እንዴት ሊጠፋ ይችላል? አይጠፋም። በቀን 3 ጊዜ በልተንም ራሱ ላይጠፋ ይችላል። ዲፔንዲንግ ኦን ሃው ማች ካርቦሃይድሬት ዩ ኮንሱም። ብዙ ካርቦሃይድሬት ኮንሱም ካረጋችሁ 3 ጊዜ በልታችሁ ማለት ነው። እያንዳንዱ 3 ጊዜ 15 ሰዓት ኢንሱሊን ሰውነታችን ውስጥ የሚቀመጥ ከሆነ የማቃጠል እድሉ ያነሰ ነው የሚሆነው። ስለዚህ አይዲያል የምለው እኔ ፕሮባብሊ 2 times a day መመገብ፣ እነሱንም የምንበላቸው እነኛ 2 ምግቦችን አጠጋግቶ መብላት። ለምሳሌ ምሳና ራት በጊዜ ቢበላ ኢንሱሊን ሰውነታችን የሚቀመጠው ጊዜ ይቀንሳል ማለት ነው። ያ ማለት የፋስቲንግ ታይሙን መጨመር፣ የበላንበትን ጊዜ ደግሞ መቀነስ ምስጢሩ በደማችን ውስጥ የሚኖረውን የኢንሱሊን ጊዜ ሁኔታ ለመቀነስ ነው። ስለዚህ ናምበር 1 ሲክሬቱ ምንድነው? ኢንሱሊንን መቀነስ፣ ሰውነታችን ውስጥ የመመረት ዕድሉ መቀነስ ነው አንዱ ምስጢር ማለት ነው። ናምበር 2 ደግሞ ኮርቲሶል በሰውነታችን ውስጥ የሚመረትበትን እድል መቀነስ። ኮርቲሶል ደግሞ የምንድን ነው? የኢንፍላሜሽን ሆርሞን ነው ብለናል። ኢንፍላሜሽን ሰውነታችን ውስጥ አንዳንዴ ናቹራል የሆነ ኢንፍላሜሽን አኪዩት የሚባል በተለይ ይህ አኪዩት የሚባለው በቃ ወዲያውኑ ኢሚዲየት የሆነ ኢንፍላሜሽን አለ፣ ምንም ጥያቄ የለውም። ለምሳሌ የሆነ ነገር ኤኒቲንግ ቢያስደነግጣችሁ ዛትስ ኢንፍላሜቶሪ ነገር ነው። ኮርቲሶል ይመረታል በዛን ጊዜ። ለእኛ ደህንነት ነው ለመከላከል የሚመረት that's fine, that's good። ግን የእኛ አሁን የሞደርን ላይፍ ስታይል ግን ሁሌ ቀንን ሙሉ ምንድነው ኮርቲሶል ሰውነታችን ውስጥ ሲመረት እንዲውል የሚያደርግ ሁኔታ ነው የተፈጠረው። ላይፋችን ስትሬስፉል ነው አዘ ሆል። የምንበላቸው ምግቦች ኮርቲሶል ሊያመርቱ የሚችሉ ኢንፍላማቶሪ ናቸው። ኮርቲሶል በተመረተ ቁጥር ኮርቲሶል የሚያደርገው ማለት ነው እንግዲህ ኮርቲሶል ማለት ኢንፍላሜሽን ነው፣ ለኢንፍላሜሽን ነው፣ የአደጋ ነገር ነው። በአደጋ ጊዜ ሰውነታችን ኤነርጂ ያስፈልጋቸዋል ብሎ ነው የሚያስበው። ስለዚህ ያን ኤነርጂ ስቶር ነው የሚያደርገው እንጂ እንዲቃጠል የሚያደርገው። ኮርቲሶል አንደኛው የሚያጠራቅም ሆርሞን ነው። ኢንሱሊንም እንደዚሁ የሚያጠራቅም ሆርሞን ነው። እነኚህ 2 ሆርሞኖችን መቀነስ እስካልቻላችሁ ድረስ የቦርጬ መቀነስ ብሎ ማሰብ ዘበት ነው። ዘበት፣ ቀልድ፣ በቃ ቀልድ። የምንበላው የምግብ ጥራት ደግሞ ኢቭን የኮርቲሶል መጠን ይቀንሰዋል። ፕሮኢንፍላማቶሪ የሆኑ እነዚህ አልትራ ፕሮሰስድ የሆኑ ካርቦሃይድሬቶች ለመንበላ ከሆነ እነሱ ፕሮኢንፍላማቶሪ ናቸው። ፕሮኢንፍላማቶሪ ከሆኑ ደግሞ ኮርቲሶል የሚያመርቱ ናቸው። ስለዚህ ኮርቲሶላችሁ ይጨምራል ማለት ነው። ሁሌ ደግሞ ቀኑ ሙሉ ደግሞ እንደገና ይሄ ስትረስፉል በሆነ ሁኔታ ጭንቀት፣ ውጥረት በቃ ያለበት ሁኔታ ላይ የምትውሉ ከሆነ እሱ ደግሞ ኮርቲሶል ፕሮዲውሲንግ ናቸው። እሱም የሚያጠራቅም ሆርሞን ነው እንጂ የሚያቃጥል ሆርሞን አይደለም። ስለዚህ እነዚህ 2ቱን ሆርሞኖች የምትቀንሱበትን ሰውነታችሁ ውስጥ ዘዴ ካገኛችሁ የቦርጭ መቀነስ ምስጢርም ሆነ በአጠቃላይ ጤናማ የመሆን ምስጢርን አገኛችሁ ማለት ነው። that's the secret. okay so ይሄ ሲክሬት ብላችሁ ምስጢር ብላችሁም የሚደበቅ አይደለም። አትደብቁት፣ ለራሳችሁ አትያዙት፣ ሌላውም አካፍሉ። ታንክ ዩ። መልካም ቦርጭ ቅነሳ ይሆንላችሁ።